ይሄ የኔ ታሪክ ነው። ኤልያስ አንዳርጋቸው። ቁጭ ብዬ ይኸው ጠዋት ተነስቼ የምወዳትን ልጅ እየጠበቅኩ ነው። ብዬ ነው ማናግራት። አሁን ያው ቀሚሷን አድርጋ እየመጣች ነው። በርታ፣ ዛሬ መናገር አለብኝ። ዛሬ በል ተነስ፣ አሁን ተነስ፣ በቃ አንተ ተነስ። ሲያበሳጭ ልክ ስጠጋት እግሬ ይርበተበታል። እርጋታው ምናምን በቃ ብቻ ደስ ይላል እና እሷ አብራት ነበረች። ለወራት ነበረ። ጀለሷ ልጅ ደግሞ የሆነ ነገር ትለኛለች ብዬ ሳልናገራቀር አንተ ቅድም ምናምን ጀለስላለ ጀለሷ እንዳታረገ ነው። በቃ እኔ ለብቻሽን ላውራሽ ምናምን ብለህ ኧረ እባክህ ብቻዋን ብትሆን ኖሮ ብቻዋን ባትሆን ጀለሷን ችግር የለውም። ሰላም ነው። የሆነ ነገር ነው ያው የሆነ ጀደስ ተመችተሽው የሆነ ነገር ለአንድ ትረጂው ማለት ኤልያስ ነው። ጀደስ ይዛጋ ስቴጅ ጣጣት ተጭሮ ታይልጅ አለ። ታዲያ እሱ ከሆነ እሱ ራሱ መጥቶ አናገረኝም። አንተ እኮ ነው ምትራለ ሰላም አለሽ? ሰላም ነው። አናገርኳት። ኧረ እባክህ እና አገኘኋት፣ ግን እሱ ራሱ መጥቶ አላናገረኝም። እንዴት ብዬ ነው የማናግራት? ምን ማለት ነው? እንዴት ብዬ ነው ማናግራት? ሄደ ማናገር ነው። ቀላል እኮ ነው። ኧረ እስማማ፣ አንተ ታስፈራኛለች። ምንድን ነው የምታስፈራ? እኔ ያናገርኳት በቃ እኔ እንዳናገርኳት ሄደ ማናገር። አሁን ሳበዛው አንተ በጣም እያስጠላኝ ነው የምር። እሺ በቃ እኔ አልችልም። በእናትህ እንደውም ከዚህ በኋላ ሄደን እኔ የምልህን እያንዳንዷን ካላረክ እኔ ጭራሹን እንትን አለ ማርያምን ያበሳጫል። ብታረግ ሄዳ አናግራት። እንዴት ብዬ ነው ማናግራት ይላል። ባካንተ የሆነ ታሪክ ታንተ ጋር መነሳስ የሆነ ዲፈርማና ከዛ ወይም እሱ በጣም ይወዳታል ይባል ማለት ከዛ በኋላ በጣም ፈራታ በዛው ለዛ ነገራት ሲሉት ሰው በቃ አይሰማም። በጣም ይፈራታል። ሊያወራትና ጫፍ ላይ ደርሰና ከዛ በኋላ ደግሞ አይሰማም። እንትን እንዳለ ፈርቶ ተነሳና ከዛ በኋላ እሷ ካናዳ ሄደች ልጅቷ። ከዛ እሷን ሲጠብቅ 50 ዓመት ሞላ። እሷም ትመጣም አይመስለኝም። የማግባት ፍላጎት አሁን መቃስተዋል ምናምን ነገር ብቻ አንተ ላይ እንዳይደርስ ይህን ታሪክ በጣም ፈላል። ስለዚህ አሁን ማለት ነው እዛ ስመጣ ወደ አንተ ከመምጣት በፊት እዛ ጋር ይቻላል። እሷን ጓደኛዋ ጋር ቁጭ ብላለች። ቀጥታ ሄደህ እሷን አንስተህ አውራት። ማርያምን ነው ብለህ ትጣላኝ። አለበለዚያ ግን የእሱን ታሪክ ነው አንተ ላይ ሄደህ ቀጥታ አውራት። በቃ ይሄ ምን ትጠብቃለህ?
በፊት ብዙ ጊዜ አይሽ ነበርና ስሜ ኤልያስ ይባላል። አንቺ ማወቅ ፈልጌ ነበር እና ስምሽ ምንድን ነው? ባይዘዌ እኔ ሰላም እባላለሁ። ከዚህ በኋላ ጓደኛሞች መሆን እንችላለን? በጣም